ኦኬ ሰላም እንዴት ናችሁ? ዛሬ ስለ ኮንዲሽናል ሴንቴንስ አሳያችኋለሁ ማለት ነው። በነገራችን ላይ ኮንዲሽናል ሴንቴንስን ከመማራችሁ በፊት አይ ቲንክ ስለ ቴንሶች ታውቃላችሁ ብዬ ስላሰብኩ ነው። ሶ ቱዴይ ሌት አስ ሲ ኮንዲሽናል ሴንቴንስ አስ ዩ ኖ ኮንዲሽናል ሴንቴንስ ሁለት ክሎዞች ይኖሩታል። the if clause and the main clause. if clause ምንድነው? the condition ነው። if clause is the condition and main clause is the result. What does mean is that if clause is what? Dependent clause. If clause is the dependent clause, whereas main clause is what? The result or the independent clause. if clause ምንለው ምንድነው? ጥገኛው ነው። ሙሉ ሐሳብ የማያስተላልፈው ሐረግ ወይም አንቀጽ ብለን የምንጠራው ማለት ነው። main clause ምንለው ደግሞ ራሱን ችሎ ውጤት የሚያስተላልፈው ወይም ሪዛልቱ ማለት ነው። ሶ ከዚህ በመነሳት ሁለት ክሉዞች አሉት። ኮንዲሽናል ሴንቴንስ ሁለት ክሉዞች አሉት። if clause እና main clause ብለን እንጠራቸዋለን ማለት ነው። types of conditional sentence ስናይ there are four types of conditional sentence. There are four types of conditional sentence. Zero condition and first condition or first type, second type and third type. When you come to each structure, zero condition means በዜሮ ኮንዲሽናል ሴንቴንስ ጊዜ ሁለቱም ክሉዞች if ክሉዝም main ክሉዝም ምንድናቸው? ሲምፕል ፕሬዘንት ናቸው። ሲምፕል ፕሬዘንት ማለት ምን ማለት ነው? we, they, you, I plus verb 1 and she, he, it plus verb s. ሶ በሲምፕል ፕሬዘንት ጊዜ ምንድነው? ሲምፕል ፕሬዘንት ቴንስ ሁላችሁም ታውቃላችሁ ብዬ ስላሰቡ ነው። ሰብጀክቶቹ we, they እና you ከሆኑ ምን ተጠቀመው ፕላስ verb 1 ነው። ምን ተጠቀመው ግስ verb 1 ነው። ሰብጀክቶቹ she, he, it ከሆኑ ደግሞ ፕላስ verb s ነው ወይም ሲንጉላር verb የምንለው ማለት ነው። ስትራክቸሩ ሲንጉላር verb ብለን እንጠራው። ስለዚህ ሁለቱም ክሉዞች ሲምፕል ፕሬዘንት ነው የሚሆነው ማለት ነው። ሲምፕል ፕሬዘንት ነው የሚሆነው። if ክሉዙም ሲምፕል ፕሬዘንት ነው። main ክሉዙም ሲምፕል ፕሬዘንት ነው ማለት ነው። ሶ ዜሮ ኮንዲሽን ስናወራ ምንድነው? ለጀነራል ትሩዝ ያገለግላል። ለምሳሌ if you heat water ይላል አይደል? ሂት የሚለው ምንድነው? ሲምፕል ፕሬዘንት ቨርብ ነው ማለት ነው። it boils ነገራችን ላይ በደንብ ማየት ያለብን እዚህ ጋር if ክሉዙ ቀድሞ ከመጣ በምን ሰፓሬት እናደርጋለን? በኮማ separated by በኮማ ሰፓሬት እናደርጋለን። if ክሉዙ ቀድሞ ከመጣ መቀያየር እንችላለን። main ክሉዙ ቀድሞ ሊመጣ ይችላል። it boils if you heat water አስቀድመን ካመጣ ነው main ክሉዙን separation of comma is no need of separation of comma በኮማ ሰፓሬት ማድረግ አያስፈልግም ማለት ነው። the second one is first condition. በፈርስት ኮንዲሽናል ሴንቴንስ ጊዜ በደንብ ማወቅ ያለብን ምንድነው? if ክሉዙ ሲምፕል ፕሬዘንት ሲሆን main ክሉዙ will plus verb 1 ነው። if ሲምፕል ፕሬዘንት ነው main ክሉዙ will plus verb 1. for example አንድ ግስ እንውሰድ። go ሚል ግስ ቢኖር ይሄንን ቤዝ ቨርቡን ነው ማለት ነው የምንጠቀመው ማለት ነው ከዊል በኋላ። if ክሉዙ ግን ዲፔንድ ኦን ዘ ሳብጀክት ጎዝ ሊሆን ይችላል ጎ ሊሆን ይችላል። for example if it rains tomorrow, we will stay indoors. Look this. rains የሚለው ሲምፕል ፕሬዘንት ነው። rain እና rains what is the difference? rains
ይሄኛው ሲንጉላር ነው ኢት ብሎ ስለተነሳ ሲንጉላር ሶ ሬን እና ሬንስ የተባለበት ምክንያት ምንድነው? እዚህ ጋር ምን አለች? ኢት ስላለች ነው። እዚህ ጋር ኢት ስላለች ኢት ሲንጉላር። ስለዚህ ኢት ካለ ሺ ሂ ኢት ካሉ ሬንስ ይሆናል። ሬን የሚሆነው የነበረው ምንድነው? ዊ ዘይ ዩ ምናምን ካሉ ማን ይሆናል? ሬን ይሆናል ማለት ነው። ኤኒዌይስ ኢፍ ኢት ሬንስ ቱሞሮ ሬንስ የሚለው ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ቴንስ ነው። እዚህ ጋር ደግሞ ዊል ፕላስ ቨርብ ዋን ስቴይ የሚለው ቨርብ ዋን ነው። ስቴይ የሚለው ቨርብ ዋን ነው። ቤዝ ቨርብ ነው ማለት ነው። ዘ ኔክስት ዋን ሰከንድ ኮንዲሽናል ሴንተንስ ነው። ሰከንድ ኮንዲሽናል ሴንተንስ ምን አይነት ሴንተንስ? አንላይክሊ ኦር ሃይፖቴቲካል ኮንዲሽናል ሴንተንስ ብለን እንጠራዋለን። አንላይክሊ ኦር ሃይፖቴቲካል ብለን እንጠራዋለን ማለት ነው። ዋት ዳዝ ሚን ኢዝ ዛት ኢፍ ክሉዙ ሲምፕል ፕሬዘንት ይሆናል ማለት ነው። ኢፍ ክሉዙ ሲምፕል ፕሬዘንት ይሆናል ሜን ክሉዙ ውድ ፕላስ ቨርብ ዋን ማለት አይ ሴይ ዛት the base verb according to the subject. If I had a lot of money, here you understand that. had የሚለው ሲምፕል ፓስት ነው። የማን ፓስት? የሃዝና የሃቭ ፓስት ነው ማለት ነው። የሃዝና የሃቭ ፓስት ማለት ነው። The past form of has and have is what? had. So simple past ነው ማለት ነው። comma, this is the if clause. Under here it is a if clause. The main clause should be I would travel the world. Would plus verb. Travel is the base verb. Okay, the third conditional sentence is unreal or past situation. Their imagined consequence. For example, if clause past perfect ይሆናል። ይቅርታ አድርጉልኝና እዚች ጋር አንድ ነገር በደንብ ብያችሁ ልሂድ። ሰከንድ ኮንዲሽን ላይ if I had a lot of money I would travel the world ይላል። ምን ማለት ነው ሚኒንጉ? what is the meaning? ሚኒንጉ ምንድነው? I haven't any money. I haven't any money. So I didn't travel to the world ማለት ነው ትርጉሙ የዚህ። go to the third conditional sentence. third conditional sentence ምንድነው? if clause past perfect ነው። past perfect ማለት ምን ማለት ነው? had plus verb 3 ለምሳሌ አንድ verb ልውሰድ go ሚል verb ብንወስድ went ይሆናል ማለት ነው። verb 2 verb 3 ጎን as example ነው ይሄን የወሰዱት። verb ሲቀያየር እንትን ይላል። study የሚለው ለምሳሌ studied እያለ ይሄዳል ማለት ነው። studied እያለ ይሄዳል ማለት ነው።